በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች እንደምን ከረማችሁ? የእግዚአብሔር ሰላም ከእናንተ ጋር ይሁን። አስሩ የትዳር እንቅፋቶች ወይም ተግዳሮቶች ለየት አድርገን እንመልከታቸው። ትዳር ክቡር ነው። ትዳር ትልቅ ካምፓኒ ነው። ትዳር እግዚአብሔር ሊከብርበት ይገባል። ትዳር ዘር ይተካበታል። ለትዳር የምንሰጠው ክብር ከሁሉም የቀደመ መሆን አለበት ከእግዚአብሔር ቀጥሎና ትዳር እንዳይናጋ ግን ወይም ደግሞ እንዲናጋ የሚያደርጉ ተግዳሮቶቹ ምንድናቸው? አንደኛው አለመተማመን ነው። ምክንያቱም በራዕየ ዮሐንስ ምዕራፍ 2 ከቁጥር 10 ላይ እስከ ሞት ድረስ የታመንክ ሁን ይላል። እስከ ሞት ድረስ ታማኝ መሆን አለብን። በትዳራችን ነው ደግሞ የምንጀምረው። እዛ ሰማዕትነቱ ጋር ተጋድሎ ጋር ትልልቁ ስፍራ ላይ ታማኝ ለመሆን በትዳራችን ውስጥ ለትዳር አጋራችን ለቤተሰቦቻችን ታማኝ መሆን አለብን። እቤት ያልታመነ የት ሊታመን ይችላል? ስለዚህ ሚስት ባሏን ካላመነች፣ ባል ሚስቱን ከጠረጠራት ከፈራት ትዳር ይናጋልና የትዳር ተግዳሮት አንዱ አለመተማመን ነው። ሁለተኛው አለመከባበር ነው። ክብር አለመስጠት። በተለያየ ምክንያት ፍቅራቸው ይቀዘቅዝና ባል ለሚስቱ ፍቅር መስጠት ይቀንሳል። ሚስት ለባሏ ክብር መስጠትን ፍቅር መስጠትን የሚዘነጋበት አጋጣሚ ብዙ ነው። እንደው ተፈራርተው ተሰጋግተው ተጨቃጭቀው በንትርክ የሚኖር ብዙ ሰዎች አሉ። ክብር የሌለበት መከባበር የሌለበት። ከልብ በሆነ ክብር ሚስት ባሏን ክብር መስጠት ይገባታል። ውጭ ሌሎቹን እንደምታከብር አምላኳን እንደምታከብር ሌላውን የምታከብር ሴት ለባሏ ቅድሚያ ክብር መስጠት አለባትና አለመከባበር ለጸብ፣ ለጭቅጭቅ፣ ለንትርክ፣ ለመለያየትም ይዳርጋልና መከባበርንና አለመከባበርን ለይተን በማወቅ መከባበርን የዘወትር ስራችን ማድረግ አለብን ማለት ነው። ሁለተኛው ሶስተኛው የትዳር ተግዳሮት መካከል የገንዘብ ሁኔታ ነው። እጅግ ገንዘብ ባጣን በተቸገርን ቁጥር በተለይ በአሁኑ አኗኗር ሚስት ትቸገራለች፣ ትዕግስት ታጣለች፣ ለጭቅጭቅ መንስኤ ሊሆን ይችላልና ገንዘብን በአግባቡ ሮጠን ጥረንግረን ማምጣትና እንዲሁም ደግሞ በአግባቡ መጠቀም አይደለም። ገንዘብ የሚቸግረው በነገራችን ላይ አንደኛ ስላልሰራን ብቻ አይደለም። በማይገባ ስፍራ ባልባሌ ስፍራ ከባከነ፣ ባል ለሚስቱ በሚገባ መስጠት ካልቻለ፣ ሚስት በአግባቡ ገንዘቧን ማስተዳደር ካልቻለች ገንዘብ ለጭቅጭቅ መንስኤ ለትዳር መናጋት ትልቅ እንቅፋት እንደሚሆን በደንብ መረዳት አለብን። አንዳንድ ጊዜ የሚገርማቸው የገንዘብ ሁኔታ በተለይ በችግራችን ጊዜም ተስማምተን በሀብታችን ጊዜ ከፍ ያለ ሀብት በመጣ ጊዜም ባልና ሚስት የማይግባቡበት፣ ባል በወጣበት የትም የሚያድርበት የሚያመሽበት፣ እየጠጣ እየሰከረ የሚመጣበት ሁኔታም ይፈጠራልና የገንዘብ ማናጅመንታችን የገንዘብ አስተዳደራችን ለትዳር መናጋትም ለትዳር ሰላም መሆንም ተጽዕኖ ስላለው ገንዘባችንን በአግባቡ ማኖርና ማስተዳደር የሚገባው ስፍራ ላይ መጠቀም አለብን ማለት ነው። አራተኛውና ቀጣዩ ለትዳር መናጋት መንስኤ ሊሆን ይችላል ተብሎ የሚታወቀውም የግብረ ስጋ ግንኙነት አለመግባባት፣ አለመጣጣም፣ አለመስማማት፣ አለመመካከር ነው። ምክንያቱም ይሄ በጣም ትልቅ እንቅፋት ይሆናል። ወደ አመንዝራነት ወደ ውጭ ለማየት ለሌላ ለመዳረግ ይዳርጋልና ይሄንን በግልጽ በመወያየትና በመነጋገር ሴቷ ህመም ካለባት ህመሟን መታገስ፣ ማስታገስ፣ መቆየት፣ መጠበቅ፣ ለጸሎት ጊዜ ራስን ለይቶ መጠበቅ፣ ዝም ብሎ እንደ እንስሳት አለመኖር። ከዛ ውጭ ደግሞ ተነጋግሮ ይሄንን ግብረ ስጋ የተባለውን ነገር በአግባቡ መምራት ማስተዳደር እንዳለብን መረዳት አለብን። የተወደዳችሁ እግዚአብሔር ሰዎች፣ ሌላውና ቀጣዩ የትዳር እንቅፋት ወይም ተግዳሮት የሚባለው አምስተኛው የቤተሰብ ጣልቃ ገብነት። እናት ጣልቃ ስትገባ፣ አባት ጣልቃ ከገባ፣ እህትና ወንድም እንዲህ አድርጊው እንዲህ አድርጋት ከተባባሉ የትዳር ተግዳሮቱ ከፍ እያለ ይሄዳልና ዝም ብለን ሐሳባችንን ሁሉ እቅዳችንን ዝሩ ብትን ለቤተሰብ ክፍት የሆነ መሆን የለበትም። ቤተሰብን መርዳት፣ መንከባከብ፣ ማቅረብ፣ መውደድ አለብን ያለ አድሎ። ነገር ግን ደግሞ ወጥ የሆነ ራእያችንን ባልና ሚስት መመካከር አለባቸው እንጂ እናትም አባትም እየገቡ ከፈተፈቱበት ትዳር ይናጋልና ጥንቃቄ ማድረግ አለብን። ስድስተኛውና ቀጣዩ ሴሰኝነት ነው። ትዳር ከተያዘ በኋላ በትዳር ላይ በእርግጥ ከትዳርም በፊት ቢሆን በማንኛውም ጊዜ ሴሰኝነት ኃጢአት ነው፣ ርኩሰት ነው፣ ዝሙት ነው፣ በእግዚአብሔር የተጠላ ነውና ይህንን መጠንቀቅ ሴሰኝነትን መጠንቀቅ እጅግ መራቅ አመንዝራነትን መጸየፍ አለብን። የተወደዳችሁ እግዚአብሔር ቤተሰቦች መጥላት አለብን። ሚስት አመንዝራነት ካለባት፣ ባል ማመንዘር ሚስቱ እያለች ሌላ ማየት ከጀመረ ፈጣሪም ይቀስፋል፣ ይቆጣዋል፣ በትዳራችንም እንቅፋት ይሆናል፣ ትዳርን ያናጋልና ጥንቃቄ ያስፈልጋል ማለት ነው። ሰባተኛው አድልዎ ነው። አድልዎ እንዴት ነው? ከሚስት የበለጠ ሌላን መውደድ ወይም ሌላ የምንመለከተው አካል እህትም ትሁን ወንድም
አግባብ አይደለም። ይሄ ብቻ ሳይሆን የኔ ቤተሰቦች ሲመጡ ክብር መስጠት፣ የሷ ሲመጡ ቸል ማለት፣ እሷ የሷ ሲመጡ ጥሩ ፍቅርና ክብር እንክብካቤ መስተንግዶ ማድረግ፣ እንደገና ደግሞ እሱ የሷን መናቅ ቸል ማለት አድሎ ይባላልና አድሎ ካሳየን ቤተሰቦቻችን በቃላት ምንዛሬ የተለያየ ንግግሮችን ክፍተቶችን ስለሚሰጡ ቤት ውስጥ ባልሽ እንዲህ ነው ሚስትህ እንዴት ነች አትወደንም ስለሚባል ይሄንን የሷም የኔም ቤተሰብ እኩል መታየት አለባቸው በኔ እይታ። እሷም ደግሞ የኔም ቤተሰቦች እኩል በፍቅርና በክብር መንከባከብ መጠበቅ አለብን እንጂ በአድሎ ዘመዶቻችንን መውደድ በመለየት ዘመዶቻችንን ማቅረብ የለብንም። እንቅፋትም ይሆናል። የተወደዳችሁ እግዚአብሔር ሰዎች ስምንተኛው በትዳር ላይ ተግዳሮቱ ሌላው ተግዳሮት እንዳሰቡት አለመገኘት። ከትዳር በፊት ልስልስ ያለን የታዘዝነውን ቶሎ የምናደርግ ወድሃለሁ ወድሻለሁ የምንል ስጦታ የምንሰጣጥ፣ ወደ ትዳር ከተገባ በኋላ ደግሞ ቅይር ማለት በተለያየ ምክንያት ፍቅር ያልቃል። የሆርሞን በእርግዝና በተለያየ ጊዜ ይቀየራል። ክብር እየቀነሰ ይሄዳልና እንዲህ ነበር እንዲህ ሰው ለካ እኔ እኮ በፊት ሳውቀው እንዲህ አልነበረም። በፊት እኮ ለስላሳ ደግ በቃ አዛኝ ነበረች። እንዲህ አይነት ጭቅጫቃ መሆኗን መች አውቃለሁ። እንዳሰቡት እንዳቀዱት ሆኖ አለመገኘት ራሱን የቻለ ትልቅ ተግዳሮት መሆኑን መለየት አለብን። ዘጠነኛውና ቀጣዩ ሱሰኝነት። ሱስ በማንም ላይ ሊሰለጥን አይገባውም። በባልም ላይ ሆነ በሚስት ላይ በማንኛውም ሰው ላይ ሲጀመር በትንሹም በትልቁም ሱስ የሚሆንብን ነገር የለም። ምናልባት ጸሎት ካልሆነ በስተቀር፣ ዝማሬ ካልሆነ በስተቀር፣ ምስጋና ካልሆነ በስተቀር፣ ቅዳሴ ካልሆነ በስተቀር፣ መልካም ነገር አምልኮት፣ ችሮታ፣ ለጋስነት ካልሆነ በስተቀር ክፉ ነገር በማንም ላይ ሊሰለጥን አይገባም። ሱሰኝነት ደግሞ ጠጭነት ነው፣ ጫትቃሚነት ነው፣ ሰካራምነት ነው፣ ሆዳምነት ነው። ያደህያልና ትዳርን ያናጋል። ስለዚህ ማንም ክርስቲያን ነኝ ባይ ባለ ትዳር የትዳር መሪ በሱስ መጠመድ የለበትም ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች አስረኛውና የመጨረሻው እልከኝነት ነው። በትዳር ውስጥ እልህ አይሰራም። ታጋሽነት ነው የሚሰራው፣ ፍቅር ነው የሚሰራው፣ ያሉትን መስማት ማድመጥ መመካከር ነው የሚሰራው። ሌሎችም እናነሳቸው አሉ። ነገር ግን በትንሽ በተፈጠረች ክፍተት ሴቷ እልህኛ ከሆነች ማን ያሸንፈኛል ከማን በላይ ነኝ የኔ ቤተሰቦች እንዲህ ናቸው አልደፈርም ባይ ከሆነች፣ ባልም ልክ እንደዚሁ ቆይ ልኩ አስገባታለሁ እኔ ነኝ የበላይ የቤቱ ገዥ የቤቱ ራስ እኔ ነኝ ተብያለሁ ብሎ በእልክ የሚጠመድ ከሆነ ትዳርን ያናጋዋልና ከእልከኝነትም ራሳችንን እልህኛ ነኝ ወይ የኃይለኝነት ስሜት እንዴት ነው ይገዛኛል ኃይለኛ ነኝ ይባላለሁ የራስንም ሰዎች ማን ይሉኛል በሚለው ጭምር መረጃ በመሰብሰብ ራስን ከእልከኝነት ነፃ ማድረግ አለብን። የተወደዳችሁ እግዚአብሔር ቤተሰቦች በተጨማሪ እንግዲህ ሌሎች ክፍሎች ይዘን እንመጣለን። ለዛሬው ግን ይህን ሼር አድርጉልን፣ ፎሎ አድርጉ፣ ለሌሎችም ደግሞ ሼር አድርጉ፣ ኮሜንት ጻፉና እንቀበላለን፣ እናስተናግዳለን። በትዳር ዙሪያ ባለን ትርፍ ጊዜ እናማክራለን። የማማከር የማስተማር በእጮኝነት የማስተማር የልጆች አስተዳደግን በማስተማር ያው ከስብከተ ወንጌል ጎን ለጎን አገልግሎት እንሰጣለንና ስለዚህ በኮሜንት የፈለጋችሁትን ሐሳብ ሰንዝሩ፣ ወደኛ ጣል አድርጉት። እናመሰግናለን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ሰላም፣ የእግዚአብሔር መንፈስ ቅዱስ ኅብረት አይለየን። እግዚአብሔር ከሁላችን ጋር ይሁን።